ምርጦች ዛሬ በክፍል 8 ተመልሻለሁ። ባለፈው ክፍል ያቆምነው አራስ ከሌላ ጋር እጅ ለእጅ ተያይዞ ወደ ድግሱ ሲገባ ነበረ። ሁሉም ደንግጧል። አራስ ዴኒዝ እዚያ መገኘቷንና የተሰበረ ብርጭቆ ስትለቅም ሲያያትም ይደነግጣል። ታዲያ ዛሬስ ምን ይፈጠር ይሆን? ላይክና ሰብስክራይብ ማድረጋችሁን እንዳትረሱ። ዴኒዝ አራስ ከሌላ ጋር እጅ ለእጅ ተያይዘው ሲገቡ ስታይ ትደነግጣለች። እናም በፍጥነት ትሄዳለች። ሌላም ለአራስ ዴኒዝና ባሪሽ እዚህ ድግሱ ላይ ይሰራሉ ትለዋለች። ከዚያ በኋላ ሁለቱም ተቀመጡ። እናም የሁሉም ሰው አይን በእነሱ ላይ ነበረ። የሸብናም ጓደኞች ሁኔታው ስላልተመቻቸው ሸብናምን በወሬ መውቀስ ጀመሩ። እንዴት ልጇን እዚህ ትተዋለች እያሉ። ቲዩማን ሊያብድ ደርሶ አራስን መምታት ፈልጎ ነበረ። ነገር ግን ሀካን ከለከለውና በሰዎች ፊት ድግሱ ላይ ችግርና ቅሌት አልፈልግም አለው። በኩሽና ውስጥ ዴኒዝ በጣም ተናዳለች። ባሪሽ መጥቶ አበሳጫትና አራስ ሌላም በጣም ይወዳታል አላት። ዴኒዝ በጣም ተናዳ ወደ ቲዩማን ክፍል ገብታ ማልቀስም ጀመረች። የሸብናም ጓደኞችም ያየነው ነገር እውነት ነው ወይስ ምንድነው? ልጅሽ እንደዚህ አይነት ሰው እንድትወድ ተውሻት አሏት። ሸብናም ኧረ ተሳስታችኋል፣ እንደዚህ አይነት ነገር የለም ትላቸዋለች። ወደ ሀካንም እየሮጠች ይህንን ነገር ፍታው፣ ከዚህ ከአራስ ምድ አውጣኝ ብላ በጣም ተናዳም ሄደች። ሀካን ስልኩን መጠቀም ጀመረ። አራስም ሀካንን ሲመለከት ከሰራት ቤት የወሰደው ሳጥን ትዝ አለው። አራስ ከሌላ የሀካንን ቢሮ ቦታም አወቀ። ከዚያም መጸዳጃ ቤት ደርሼ መጣሁ ብሎ ማታለላት። አራስ ወደ ቢሮው ገብቶ ሀካን በስልክ ቦታውን በፍጥነት ባዶ አድርጉት ሲልም ሰማ። ሀካን ከቢሮው ወጥቶም አራስን ሲያየው እዚህ ምን ታደርጋለህ? ከልጄ ጋር ምን ግንኙነት አለ? እሷን ለማስከፋት ካሰብክ በፍጹም አልተውህም አለው። አራስም ሌላ ነው እዳታለሁ አልተዋትም አለው። በዚህ መሃልም ከመቲ ስልክ መጣለት። ነርሶቹም ጠያቂ እያስወጡ እንደሆነና አሁን ሰራት ክፍል ውስጥ ብቻውን እንደሆነም ነገረው። አራስ ሀካን በዚህ ጉዳይ ውስጥ እጁ እንዳለበትም ተረዳ። እየሮጠ ሄደው መቲንን ሰራትን አትልቀቀው፣ በፍጥነት ክፍል ውስጥ ምግብ አለው። ኦክታይና ቲዩማን አራስ ሲወጣ ይዘው መቱት። ድግሱ ላይ ያሉ ሁሉም ሰዎች ጠቡን ለማየትም ወጡ። አንዲት ሴት ቆማ ትቀርጽ ነበረ። ነገር ግን ሀካን መጥቶ ቲዩማንን ጮኸበት። አራስም ተደብድቦ በከፋ ሁኔታ ሄደም። ሆስፒታል ውስጥ መቲ ሰራት ወዳለበት ክፍል ገብተው አራስ እስኪመለስ ድረስ በሩንም ዘጋባቸው። ሀካን ቲዩማንን ወደ አትክልት ቦታ ወስደው አራስን አትንካው ብዬሽ አልነበረም ብሎም ተቆጣው። ቲዩማን እህቴ ላይላ ከአራስ ጋር ግንኙነት እንዲኖራት አልፈልግም አለው። ሀካን ቲዩማንን ወደ ክፍል ወስደው ከዚህ ክፍል በፍጹም እንዳትወጣም አለው። ዴኒዝ በሩ ጀርባ ተደብቃ ነበረ። ሀካን ሲሄድ ቲዩማን ወደ ዴኒዝ መጣ። አንቺ ብነግርሽ አልሰማ ብለሽ አራስ ልብሽን ሰበረው አይደለ? ግን ተረጋጊ፣ መብትሽን አስከብሬያለሁ፣ አጥንቱን ሰብሬዋለሁ ማለት። ዴኒዝ ቲዩማንን መቋቋም አቅቷት ከክፍሉ መውጣት ፈለገች። ቲዩማን አስወጣሻለሁ፣ ግን አንድ ቀን ውጪ ራት እንድንበላ ስትስማሚ ብቻ ነው ማለት። ዴኒዝ እንጨቱን ይዛ ቲዩማንን ከእኔ ራቅም ካልሆነ መታለሁ አለችው። ቲዩማን ከበሩ ራቀ እና ዴኒዝ ላይ የሚስቅ ነበረም። ኤስኪ ከሌላ ጋር ክፍሏ ውስጥ ነበረች። ሌላ ለአራስ ደጋግማ ትደውል ነበረ። ነገር ግን አራስ አያነሳም። ሸብናም ገብታም ኤስኪን ከክፍሉ ማስወጣቻት። ሌላም እጠይቅሻለሁ ግን አሁን አይደለም አለቻትና ከክፍሉም ወጣች። አራስ ሆስፒታል ደርሶ አንድ ሰው ሰራት የትኛው ክፍል እንደሆነ ሲጠይቅም ሰማው። አራስ እየሮጠ ወደ መቲን ሄደው ሰራትን ሊገሉት የሚፈልጉት ሰዎች እየመጡ ነው፣ አንድ ነገር ማድረግ አለብን አለው። የሀካን ሰው ወደ ሰራት ክፍል ሊገባ ሲል ማንንም አላገኘም። መቲ የሰዓት ማንቂያውን ሲነቃ በሆስፒታል ውስጥ ሁሉም ሰው መሮጥ ጀመረ። የሀካን ሰውም ከነሱ ጋር ይሮጥ ነበረ። ሰራትን መጋዘን ውስጥ ደብቆት ነበር። ከዚያ በኋላ ወደ ክፍሉም ወሰደው። ለመቲን ሀካን ስልኩ ላይም ሲያወራ ሰምቻለሁ፣ ሰራትን ለመግደልም ሰው የላከው እሱ ነው፣ የወንድሜን ጉዳይ እንደሚያውቅም ግን እርግጠኛ አይደለሁም አለው። መቲ ሰራት ነግቶም የወንድምን ቦታ እስኪነግረን ድረስ መጠበቅ አለብን፣ እኔና ጓደኞቼ ማሳደጊያ ቤት ውስጥ ሰራትን ለ24 ሰዓት እንጠብቀዋለን አለው። ቤት ውስጥ ሸብናም እንግዶቹን ትሸኛለች። ሀካን መጥቶም የላኩት ሰው ሰራትን መጨረስ አልቻለም ማለት። ሸብናም በጣም ተናዳ እኛ ውስጥ ያለው ነገር ምንድን ነው? ይሄ መቼ ነው የሚያልቀው? ይሄ ማን ጥፋት ነው አለች። ቲዩማንም ከኦክታይ ጋር ተቀምጧል። እቅድ አላቸው አራስን ለመጣል። እቅዱም ቲዩማን በዴኒዝ ላይ ጉዳት ማድረስ ነው። ምክንያቱም አራስ ዴኒዝን እንደ እህቱ ነው የሚወዳት። ሌላ መታ ኦክታይ አራስን ስለመታው ተጣላቸው። ከአሁን በኋላ ከኔ ጋር በሚገናኝ ጉዳይ ጣልቃ አትግባ ብያል ነበር አለችው። ኦክታይ በጣም ተናዶም ሄደ። ሌላ ከቲዩማን ጋር ተቀምጣ በውስጡ ያለውን ሰው ለማውጣትም ሞከረች። ከዚህ በፊት በጣም ደግ ነበርክ፣ ምን ሆነሃል? እንደ ቀድሞ እንድትሆን ፈልጋለሁ አለችው። ቲዩማን በተባለው ነገር ተነክቷል። ነገር ግን አንቺ የልጅነት ጊዜሽን እዚያ አሳልፈሻል፣ እኔ ግን አይደለም ብሎ አትቷትም ሄደ። ሌላ ቲዩማን ምን ማለቱ እንደሆነ ተገረመች። አራስ የወንድሙን ምስል ይዞ ተቀምጦ በጣም አዝኗል። እሱን ለማግኘት በጣም ይፈልጋል። ዴኒዝ ደግሞ ቤቷ ተቀምጣ አራስ እንደዋሻት በማሰብ ተበሳጭታለች። ማግስቱ ሸብናም ማሳደጊያ ቤቱ ዳይሬክተር ደውሎላት በጣም ተናደው አራስ ሲደበደብ የሚያሳይ ቪዲዮ እንድትሰራጭና ከትምህርት ቤቱ የመጣ ተማሪ እንዴት በዚህ መልኩ ይደበደባል ብሎ እንደጠየቃትም ነገራት። ሸብናም ወደ ማሳደጊያ ሜዳ ችግሩን ለመፍታት እንደምትሞክር ተናግራ ስልኩን ዘጋች። ለሀካን ደወለችለት። ነገር ግን ሀካን ሰራትን ሊገድል የነበረውን ሰው ስላገኘ አላነሳላትም። ሰውየው ክፍል ውስጥ ገባው አለቃ ግን ምንም አላገኘውም። ሆስፒታል ውስጥ ሁልጊዜ ሁለት ልጆች ነበሩ።
ብለው ስልኩን አውጥቶ የመቲንን ምስልም አሳየው። ሀካን ደንግጦ አራስ እውነቱን እንዳያውቅም ፈራ። ሰውየውን ጉዳዩን በፍጥነት ጨርሰው ስርዓትን በማንኛውም መንገድ ግደለው ብለውትም አዘዘውና ትቶትም ሄደ። በማግስቱ የመቲንና የአራስ የማሳደጊያ ቤት ጓደኞች ሽግግሩን ለመቀበል መጡ። ስርዓትን ለመጠበቅም ተቀመጡ። ቲዩማን አራስን ሲመታ የሚያሳይ ቪዲዮ በስልክም አውጥተው ምላሽ መስጠት አለብን፣ እነዚህ ልጆች መምታት አለብን አሉ። ነገር ግን አራስ ጊዜው አሁን አይደለም አላቸው። በሌላ በኩል ሸብናም ድግሱ ላይ ስለተፈጠረው ነገር ስልክ እየመጣባት እየተበሳጨችና እየዋሸች ነው። ሀካን መጥቶ አራስ ስርዓትን እየጠበቀው ነው፣ መጨረሻው የቀረበ ይመስላልም ማለት። ሸብናም ሲቀርጿት የነበረውን ሰው አይታ ጮኸች። ጠባቂዎቿም ሊይዙትም ሄዱ። ሌላ ወደ ትምህርት ቤት ልትሄድ ስትል ሸብናም ጠርታ ስለ እነሱ የሚሰራጨውን ዜና ማሳየቻት። ስማችን መነጋገሪያ ሆኗልም አለቻት። ቲዩማን መጥቶ ሌላን ከአራስ ጋር እንደገና እንዳላይሽ ብለው ሊረብሻትም ሲል አራስ መጥቶ ወደ ቤቱም ገባ። ሌላ አራስን ስታየው ተገረመች። ሸብናም ለሌላ እንደፈለግሽ አድርጊ ሌላ የምትፈልጊውን አድርጊ፣ ከአራስ ጋርም ሆኚ ግን አስጠንቅቄሻለሁ ማለቻት። ሌላ የአራስን እጅ ይዛ አብረውም ሄዱ። ሀካን ቲዩማንን ከአራስ ጋር ምንም ግንኙነት እንዲኖር አልፈልግም፣ አትጠገው አለው። ቲዩማንም እሺ እንደፈለክ አለው። ሀካን ከሸብናም ጋር ተቀምጦ አትፍሪ፣ ልጃችንን አናጣውም፣ ህይወታችንም እንደቀድሞ ይሆናል፣ አትጨነቂም አላት። ሌላ ለአራስ በእነሱ ጨዋታ ምክንያት ብዙ አበሳጭቻለሁ፣ እርስ በርስ እንደምንዋደድ መስሎ መጫወቱ ይብቃን አለችው። አራስ አይ አስቸጋሪውን ክፍል ካለፈን በኋላ ነው የመጣሽው፣ እንደዚሁ እንቀጥላለን፣ አልተበሳጨውም አላት። ሌላ በጣም ተደስታም እንግዲያውስ ሰዎች እንደምትወደኝ መሆኔን እንዲያረጋግጡ የሰጠኝን የአንገት ሀብል ስጠኝ አለችው። አራስ የትኛው ሀብል? ፊቴ ላይ ወርውረሽ የነበረው በእርግጠኝነት አንድ ሰው ወስዶት ይሆናል አላት። እጅ ለእጅ ተያይዘው ሲሄዱ ማንም እንዳላያቸው እርግጠኛ ሲሆኑ እጃቸውንም ተላቀቁ። ዴኒዝ ተኝታ አራስንና ሌላን ታልማለች። በጣም ተጨንቃ ከእንቅልፏ ተነሳችና ማልቀስ ጀመረች። ቲዩማን በማይታወቅ ቁጥር በቪዲዮ ደውሎ ከኔ ጋር ትመጫለሽ ወይስ ለአራስ እንደምትወጁ ልንገረው አላት። ዴኒዝ ዝጋው አንተ ሞኝ ዝጋው አለችው። ከዚያም ቲዩማን አራስን ለመውደዷ የጻፈችውን ወረቀት ከመጽሐፏ እንደወሰዱ አወቀች። መጽሐፏን ስትፈልግ ወረቀቷ በእርግጥም አልነበረም። ማልቀሷን ቀጠለች። ኑራይ የቲዩማንና የአራስ ቪዲዮን እያየችም ዴኒዝን ምን እንደተፈጠረም ጠየቀቻት። ነገር ግን ዴኒዝ ልትናገር አልፈለገችም። የአራስን ስም አታንሽብኝ ብላ ትታትም ሄደች። በቤት ውስጥ ሰርዳር መጥቶ የጀልባዋን የቃጠሎ ቪዲዮ ማስጀመረ። ሸብናም አራስ ጀልባዋን እንዳቃጠለ ተስፋ አድርጋ ነበረ። ነገር ግን አራስ ሳይሆን ኑራይ እንደሆነች ስታይ ደነገጠች። ሰርዳርም ለዝምታሽ ክፍያ አራስን ብቻ ሳይሆን መላውን ማሳደጊያ የምናስወግድበት መንገድ እፈልጋለሁ ብሎም ሄደም። ሸብናም ወደ ሀካን ስትሄድ የሀካንንና የአራስን አባት ፎቶ ይዞ አገኘችው። ሸብናም ይህንን ምስል ለምን አላቃጠልከውም? ያለፈውን ታሪክህን አስወግድ አላልኩም ብላ በጣም ተናዳም ሄደች። ሌላና አራስ እጅ ለእጅ ተያይዘው ትምህርት ቤት ሲገቡ ሁሉም ደነገጡ። ሳላ መጣ አራስን ሌላን የምትፈልገው ለጥቅምህ ነው አይደለ ብላ ስትጮህበት አራስ እንደ ሌላ የምወደው ማንም የለም ብሎ አትቷትም ሄደ። ሌላም ሳላን በህይወቴ ውስጥ ማትግቢ ብላ ተቆጣቻት። ሳላ በጣም ተበሳጭታ ትታትም ሄደች። ወቅታዊ ወደ መታጠቢያ ቤትም ገብቶ ቲዩማንን አራስን እንዴት እንደምትይዘው አላውቅም፣ እንዲሁ እህትን ይዞ ሲመላለስ ዝም ትለዋለህ አለው። ቲዩማን ተናዶ ወቅታይን ሻወር ውስጥ አስገባውና ከዚህ በኋላ ከማጋር እንደምትነጋገር ማወቅ አለብህ ብሎ ተናዶ ጥሎትም ወጣ። ከዚያም ከዴኒዝ ጋር ተገናኘ። ደብዳቤውን ስጠኝና ለማንም እንዳታሳይም አለችው። ቲዩማን ዴኒዝ ከሱ ጋር ለመውጣት እንድትስማማ ግፊት ማድረጉንም ቀጠለም። አራስ መጥቶ ምን እየተፈጠረ እንዳለ ማወቅ ፈለገ። ነገር ግን ዴኒዝ ተጨንቃ ምንም ነገርም የለም ብላ ሄደች። አራስ ቲዩማንን ከዴኒዝም ራቅ አለውና የያዘውን ፖስታ ማውጥቶም ለቲዩማን ሰጠውና ይህ የዴኒዝ ዕዳ ነው አለው። ቲዩማን አራስን ማናደዱን ቀጠለና ዛሬ ማታ ከዴኒዝ ጋር እወጣለሁ፣ የምትወዳቸውን ሰዎች ሁሉ እንደምጎዳ ቃል እገባልሃለሁ ብሎ ትቶትም ሄደም። መታጠቢያ ቤት ውስጥ ዴኒዝ ለሌላ ከአራስ ጋርም ስላላት ግንኙነት እንኳን ደስ አለሽ ማለቻትና በፍጥነትም ወጣች። አራስ ዴኒዝን ተከተላት፣ ነገር ግን አመለጠችው። አራስ አስቆማትና ምንድን ነው የሚያናድድሽ? አስረጅኝ። ቲዩማን ምን ይፈልጋል? የነበረብሽን ዕዳ ከፍያለሁ፣ ካሁን በኋላ ዕዳ የለብሽም አላት። ዴኒዝ ለምን ከፈልክም? አራስ ደግሞ እኔና ቲዩማን ሌላ ጉዳይ ነው የምናወራው። አንተ ሌላን ይዘህ ድግስ እንደምትሄድ ሁሉ እኔም ከቲዩማን ጋር እወጣለሁ ብላውም ሄደች። ፓሪሽ ዴኒዝንም ተገርሞ ምናልባት ትናንትና በደረሰብህ ነገርና ስለተደባደብክ የተናደደች ትመስላለችም አለው። በማሳደጊያ ቤት ውስጥ ዳይሬክተሩ ተናዶ ወደ ሸብናም ቢሮ ገባ። አራስን ወደዚህ ድግስ የላኩት በአንቺ ኃላፊነት ነበረ። በመጨረሻም በዚህ መልኩ ተደበደበ። ወላጅ አልባ ስለሆነ ማንም ሰው የሌለው መስሏችሁ ነው አላት። ሸብናም ውሸቷን ቀጠለች። አያያይ እንደዛ አይደለም፣ አራስ ከጉዳዩ ጋር ግንኙነት የለውም፣ የቤት ውስጥ ጠብ ነበረ፣ እሱ መሃል ገብቶ ነው የተደበደበው፣ እነዚያ ፎቶሾፕ የሚሰሩ ሰዎች ናቸው የቆረጡት፣ ለማንኛውም ለደረሰበት ነገር ሁሉ ገንዘብ እከፍላለሁ አለችው። ዳይሬክተሩም አይ መጀመሪያ አራስን እጠይቀዋለሁ፣ እውነቱን ማወቅ አለብኝ፣ ካልሆነ ግን ክስ መሰረትባቸዋለሁ ማለት። ሸብናም ፊቷ ተለዋወጠ። ከጓደኞቿ ጋር ወጥታ ተወያየች። ሸብናም የሀካንን መኪና ማየታ ሁሉንም ነገር ሳታውቁ አትወስኑ ብላ ወደ ሀካን መኪና ተሳፍራ ሄደች። ሀካን በስልኩ አንድ ሰው እየተከታተላቸው እንደሆነ ማሳያት።
ሸብናም ወደ አራስ ትምህርት ቤት መሄድ አለብኝ፣ ያን እንዲጠብቀን ላናግረውና ነገሮችን ማረጋጋት አለብን አለችው። በትምህርት ቤት ውስጥ አራስ ትምህርቱን ጨርሶ ስርዓትን የሚጠብቁትን ሰዎች ደውሎ ሁኔታውን አረጋጋ። ሌላ ትምህርት እንደጨረሰች የሮጠች ወደ አራስ መጣች። ሳላ በጣም ተናዳ ሌላ ለምን እንደዚህ ተጣብቃም ትውላለች ብላ ተቆጣች። እንደውም ሳላ ቲዩማንን ስታይ ወደ እሱ እየሮጠችም ትሄዳለች። አብረው እንዲወጡ ትለምኗለች። ነገር ግን ቲዩማን ምንም አልሰማትም። ማታ አስፈላጊ ጉዳይ አለብኝ ብሏትም ትቷትም ሄደም። ዴኒዝ ቤት ውስጥም እያለቀሰች ጉልበቷን ሁሉ በቤቱ ማስጃ ላይ አወጣችው። ኑራይ መታ ማጠፋችባት። ዴኒዝ ተናዳ ብቻዬን ተይኝ ብላ ወደ መታጠቢያ ቤትም ገብታ ማልቀስም ጀመረች። ቲዩማን ሊወስዳት እንደሚመጣ መልእክት ላከላት። ሸብናምና ሃካን ትምህርት ቤትም ደረሱ። ሸብናም የአራስን ጉዳይ እኔ ጨርሳለሁ፣ አንተ ስርዓትን በተቻለ ፍጥነት አስወግደው አለችው። ሸብናም ከመኪና ወርዳ ወደ ትምህርት ቤቱም ገባች። የባሪሽ እናት በቢሮው ውስጥ ስለ ባሪሽ የትምህርት ቤት ክፍያ ጉዳይ ከዳይሬክተሩ ጋር እየተነጋገረች ነበር። አንድ ሳምንት የመጨረሻ ዕድል እንዲሰጣትም ጠየቀች። ስትወጣ አራስን አግኝታ የሚያስፈልግ ነገር ካለ ንገረኝ፣ ቤትምና ዶሮና ሩዝ ጋብዛለሁ ማለችው። አራስ ተነግቶ እንደ ቤተሰብ ሊያዩትም እንደሞከሩ ተሰማው። ከዚያም የባሪሽ እናት ሸብናምን አገኘቻትና የአራስን ፊት አይቼው ነው፣ እባክሽ ትንሽ ተንከባከቢ አለቻት። ሸብናም ተናዳ ትምህርትሽን ከጨረስሽ መሄድ ትችያለሽ አለቻት። የአማካሪው መምህር አራስን አግኝተው ስለ ድግሱም ጠየቀው። አራስ ቀላል ነገር ነው አለው። መምህሩ ለማንኛውም ነገር እንዲደውልለት ካርድም ሰጠው። ቲዩማን መጥቶ አንተም አራስን ከሁሉም ሰው በላይ ተወደዋለህ አለው። መምህሩም ሁላችሁንም እኩል ነው የሚወዳችሁም አለው። ቲዩማን አራስን ለማናደድ የወንድሙንም ስም እያነሳ ሲያበሳጨው አራስ ተናደው ሊመታው ሲል ሌላ በተገቢው ሰዓት ጣልቃ ገብታ ቲዩማንን አስወጣችው። ሌላም እነዚህ መከራዎች ሁሉ በእኔ ምክንያት እንደሆኑ ይሰማኛል እና ይህንን ጨዋታን ጨርሰውና ለሰዎች ቀልድ እንደነበረ እንንገራቸው፣ አንተም ትረጋጋለህ አለችው። አራስ ግን አልተቀበላትም። ከልብሱ መሳቢያ ውስጥ የገዛላትን የአንገት ሐብል አውጥቶ ማጠለቀላት። ሌላ በጣም ደስ አላት። አራስ ወደ ዳይሬክተሩ ቢሮም ሄደም። ሌላ ወደ መታጠቢያ ቤት ገብታ ማልቀስም ጀመረች። የስጊ ተከትላትም ገባች። ሌላም ከአራስ ጋር ያላት ግንኙነት ጨዋታ ብቻ እንደሆነ ለሁሉም ነገረቻት። በቢሮው ውስጥም ሸብናም ለአራስ ይቅርታ ጠየቀችው። በጥቂት ቃላት ለማታለል እየሞከረች ከሁሉም በላይ የምወደው ቲዩማንን እንደሆነ እወቅ፣ ስለዚህ በእሱ እንዳትናደድ አንድ ጥያቄ አለኝ፣ ነገ ቤትና እና የጋዜጠኞች ቃለ መጠይቅም እናድርግ፣ ይህ ቃለ መጠይቅ ማህበራችን እንዳይዘጋ በጣም አስፈላጊ ነው አለችው። አራስ ተስማማ። ሸብናም በጣም በፍጥነት በመስማማቱ ተገረመች። ነገር ግን ደስ ብሏትም ወጣች። አራስና መቲን ሆስፒታል ሄደው ተረኛ ሆኑ። አራስ ሰራት አጠገብ ተቀምጦ መንቃት አለብህ፣ ወንድሜ ማን እንደሆነ ማወቅ እፈልጋለሁ ማለት ነው። መቲን ገብቶ ጓደኞቻቸው እንደተናደዱና ከቲዩማን ጋር ሊጣሉ እንደሚፈልጉ ሲነግረው አራስ አይ አሁን ተረጋጉ፣ እኔ ዴኒዝን ለማየት መሄዳለሁ አላቸው። አራስ እንደወጣ ሰራት እጁን ማንቀሳቀስም ጀመረ። ሸብናምና ሃካን ከቲዩማንና ከሌላ ጋር ስብሰባም አደረጉም። ስለሚነገረው ወሬ እየመከሩ መሆኑንና ነገ አራስ መጥቶ አብረው የቤተሰብ ፎቶ እንደሚነሱም ነገሯቸው። ሌላ ተናደደች። እነሱ አራስን እንደሚያስገብሩትም ስትሰማ ሸብናም ግን ሐሳብሽንም ለራስሽ አቆይ፣ አራስም ራሱ ተስማምቷል ማለቻት። ሸብናም ለቲዩማን ችግር እንዳትፈጥርም ስትለው ቲዩማን ነገ አራስን ምንም አላደርገውም፣ ከዚህ የበለጠ አስፈላጊ እቅድ አለኝ ብሎ ትቷቸውም ሄደ። ሌላ ተከትላው ምን እያሰበ እንደሆነ ለማወቅ ብትሞክርም ቲዩማን በራስሽ ጉዳይ ተጠመጂ ብሏትም ሄደም። አራስ ዴኒዝ ቤትም ሄደው ደወለላት። ነገር ግን ዴኒዝ አላነሳችለትም። ወጥታ አራስን ስታየው ምንም አልመሰላትም። ከቲዩማን መኪና ውስጥ ገብታም ሄደች። አራስ ደንግጧል። ኑራይ በዴኒዝና በቲዩማን መካከል የሆነ ነገር ስላለ ደስ ብሏታል። እድልሽ ከሰማይ ነው ዴኒዝ አለቻት። ቲዩማንና ዴኒዝም ተራራ ላይ ደረሱ። ቲዩማን ምግብ እያዘጋጀ ይህንን እይታ ትደሰችበታለሽ ማለት። ወርክሾፕ ውስጥ አራስም እየሰራ ባሪሽ እናቱ የሰራችውን ምግብ ይዞ መጣ። አብረው ሲበሉ ባሪሽ ሙስጠፋ ስለመጣ እንደማይወደው ነገረው። ከዚያም አራስ አባቱ እንደሞተ ሲሰማ ዝም አለ። ቤተሰቦችን ታስታውሳለህ ብሎ ሲጠይቀው አራስ በደንብ አላስታውስም፣ በህልሜ ይመጣሉ አለ። ባሪሽ ተነግቶም አለቀሰ። አራስ ደግሞ በደግነቱ ሳቀም። ቲዩማን ለዴኒዝ ምግብ እያዘጋጀ እንብላ አላት። ዴኒዝ ለመብላት አልመጣሁም፣ ወረቀቱን እፈልጋለሁ አለችው። ቲዩማን ነይ እንብላ እያለ ብዙ አወራ። የድሮ ቤታቸው እንደተቃጠለና በደንብ እንደሚያስታውስም ነገራት። ዴኒዝ ይህ ንግግር ትኩረቷን ሳበው። አራስን ለምን ትጠላዋለህ ስትለው ቲዩማን ድሮ ሃካን አራስ ፊት እያዋረደው እንደነበረ የሚያሳይ ትዝታ ታየ። ቲዩማን አልጠላው ግን ችግር አለብን አላት። ዴኒዝም ቀዝቅዛ ስትልም ሊሸፍናትም ሲጠጋ ከፈለክ ለትምህርት ቤቱ ሁሉ ወረቀቱን ማሰራጨት ትችላለህ፣ ያውልህ እንደፈለክ አድርገው ብላ ትታውም ሄደች። አራስ ጋር ሄዳ መኪናው ውስጥ የገባችው በግዴታ እንደሆነም ነገረችው። አራስ ምን እንደሆነ ለማወቅ ሲሞክር በጣም ተረበሸች። ስለ አንተ ፍቅር በወረቀት ላይ ጽፌ ነበርም፣ አትከተለኝ፣ አታሳደኝ ብላው ትታውም ሄደች። አራስ ደንግጧል። ቲዩማን መጥቶ ሳቀና አየህ የምትወዳቸው ሰዎች እንደዚህ ነው የሚሆኑትም፣ የነገርኩን መስማት ነበረብህ አለው። ዴኒዝ በጣም አዝና ወደ ቤቷ ሄደች። ቲዩማን ደግሞ ከዴኒዝ ጋር ባሳለፈው ጊዜ በመደሰቱ ባህር ዳር ተቀመጠ። ሌላ ለአራስ ደወለች። ነገር ግን አራስም ስልኳን ችላ ብሎ አላነሳላትም። በሚቀጥለው ቀን ሌላም አራስን ወደ ማደሪያው ለማግኘትም ሄደች።
ሌላ በቤታችን በሚደረገው ቃለ መጠይቅ ላይ መገኘትም ግዴታ አይደለም አለችው። አራስ በእርግጥም አልተገደድኩም፣ የመጣሁት እናትሽም ስለጠየቀችኝ ነው አላት። ሌላ ግን አራስ ወደ ቀድሞ ባህሪ ተመለስ፣ የማውቀው አራስ ስለዚህ ቃለ መጠይቅ ፈጽሞ አይመጣም ነበር ብላ ትታውም ሄደች። አራስ ክፍል ውስጥ መቲ በሀካን ቤት ውስጥም ከመፈለግ በፊት በደንብ ተጠንቀቅም፣ ከተያዝክ መገደል ነው አለው። ወጣቶቹ ተሰብስበው አንተን የደበደቡ ሰዎች ቤት እንዴት ትሄዳለህ ሲሉት አራስ ምክንያት አለኝ፣ አሁን ልነግራችሁ አልችልም ብሎ ወጣም። አንድ ወጣት ሆስፒታል ለነበሩት ጓደኞቹ ደውሎ ስርዓትን ጥለው እንዲመጡም ነገራቸው። ምክንያቱም አራስ አሁን ከነሱ ጋር አይደለም። የሀካን ሰው ሀካንን ጠርቶ ስርዓትን የሚጠብቀው ማንም እንደሌለና ሊገሉት ዝግጁ እንደሆነም ነገረው። ሀካን በጣም ተደሰተ። አሁኑኑ እመጣለሁ ብሎ ስልኩንም ዘጋም። ሽብናም ይህንን ዜና ስትሰማ ተደሰተች። አራስ ቤቱ ደረሰ። ቲዩማን እንደ ደግ ሰው ሰላምታ ሰጠው። ነገር ግን ንግግሩ ጨዋነት የጎደለው ነበር። የዴኒዝን ልብ ሰብረህ በደንብ መተኛት ትችላለህ አለው። አራስ ከእንቅልፍ ጋር ብዙም አልተስማማሁም፣ አንተም በራስ ጉዳይ ተጠመድም ልታናድደኝ ነው አለው። ቲዩማን በጣም ተበሳጭቶ አንተ ነህ የተመኘኸው ግን አልተውህም ብሎትም ሄደም። ሸብናም ቲዩማንን ጠርታ አራስ ስለመጣ አመሰገነችውና ለቃለ መጠይቁ ለመዘጋጀትም ሄደች። አራስ ሊንቀሳቀስ ሲልም ሌላ መጣች። አሁንም ችግር ውስጥ ለመግባት መወስናል አለችው። አራስ ለእናትሽ ቃል ገብቻለሁ፣ ቃሌን አላጥፍም ማለት ሌላ በጣም ሰልችቶኛል፣ ከዚህ በላይም ይህንን ውጥረትን መሸከም አልችልም አለችው። አራስም እሺ ሌላ ሁሉም ነገር እዚህ ላይ ያበቃልም ማለት። ሌላ በለቅሶም ተቃጠለች። የማሳደጊያ ቤቱ ዳይሬክተር ወደ ቢሮ ውስጥም ሲገባ እንግዳ ሰዎች አንድ ፋይል ሰጡት። በዚያ ፋይል ውስጥ ምን እንዳለ ማንም አያውቅም። ጋዜጠኛዋ ወደ ቤቱ ደረሰችና ከቤተሰቡ ጋርም ቃለ መጠይቅም ጀመረች። ቤተሰባችሁ በቅርብ ጊዜ በተከሰቱ ክስተቶችም ወሬ እየተወራበት ነው አለቻቸው። ሽብናም እየሳቀች ምናልባትም አይን አውጥቶናል አለች። አካን ከሰውየው ስልክ መጥቶለት ራቅ ብለው ሲያወራ ሆስፒታል ስትገባ ተጠንቀቅ፣ ምንም ምልክት እንዳተው ብለው ስርዓትን ለመጨረስም አዘዘም። ጋዜጠኛዋ ስለ ጠቡ ቀን ስትጠይቅ ሸብናም ምንም አልተፈጠረም፣ አዲስ ሰራተኛ ነበር የገፋ ነው፣ አራስ ደግሞ በትምህርት ቤታችን ምርጡ ተማሪ ስለነበረ ነው የምናከብረው አለች። አራስም ተመሳሳይ ነገር ተናገረም። ሸብናም ውሸታቸው ስላልተጋለጠ ተደሰተች። ጋዜጠኛዋ የቤተሰብ ፎቶ ጠየቀች። ሁሉም ተነሱ። አራስ ግን ርቀው ቲዩማን አጠገብ ቆመና የውሸትም የቤተሰብ ፎቶ ተነሱ። የማሳደጊያ ቤትን ዳይሬክተሩም ሰራተኞቹን አሰናበተ። ወጣቶቹም ሲጠይቁትም ዜናው ጥሩ አይደለም፣ ትልቅ መከራ ይመስላልም አላቸው። በቤት ውስጥ ሌላ ለአራስም አሁን ለቤተሰቦች መለያየታችንን ለመናገር ዝግጁ ነኝ አለችው። አራስ ግን ሀካን ይዞት የነበረው ሳጥን ትዝ አለው። መጸዳጃ ቤትም ሊሄድ ብሎ ወደ ቢሮም ሄደም። የሀካንን ካዝና ለመክፈት ሞከረ፣ ግን አልቻለም። ሀካንና ሚያራስን አባት የሚያሳይ ፎቶ መያዙን ፋይልም ሲይዝ ሀካን ወደ ቢሮ መጣ። አራስ ተደበቀ። ሆስፒታል ውስጥ የሀካን ሰው ወደ ሰራት ክፍልም ሲገባ ሰራት ነግቶ አይኑን አፍጥጦም አየው። ሰውየው ደንግጦ ቀረ። በቢሮው ውስጥ ሀካንም ሲወጣ አራስ ፋይሎችን ወስዶ ቦርሳ ውስጥም ከተተ። ሌላን አግኝቶ ተሳስቼ ወደ ላይ ወጥቼ ነበር አለት። መቲን ደውሎ ማሳደጊያ ቤታችን ሊዘጋ ነው፣ በጎዳና ላይ እንወድቃለን ሲለው አራስ ደነገጠም። ወደ ቤተሰቦቼ ክፍል 8 ይህን ይመስላል። ቀጣይ ክፍል እንዲደርሳችሁ ሰብስክራይብ ማድረጋችሁን እንዳትረሱ።